ዛሬ በዚህ ቪዲዮ ስለ ቪዲዮ ኤዲቲንግ የምናይ ይሆናል። በኢንሻት በተባለ ሶፍትዌር እንዴት ቪዲዮዎችን ኤዲት እንደምናደርግ የማሳያችሁ ይሆናል። በነገራችን ላይ ቪዲዮ ኤዲቲንግ፣ ቤዚክ ቪዲዮ ኤዲቲንግ እና አድቫንስድ ቪዲዮ ኤዲቲንግ ብሎ የሚከፈሉ ይሆናሉ። የዛሬውን የማሳያችሁ ቤዚክ የሆኑትን ማለትም ትራንዚሽን፣ ቴክስቶችን እንዴት እንደምናስገባ፣ እንዴት ከት እንደምናደርግ እና የተለያዩ ነገሮችን የማሳያችሁ ይሆናል። አድቫንስድ ቪዲዮ ኤዲቲንግ ማለት ደግሞ ይበልጥ ማለት ነው። ይበልጥ የሆኑትን የተለያዩ ግራፊክስ፣ ቴክስት፣ 3D ቴክስቶችን ማስገባት፣ ባክግራውንድ የሌለ ነገር ልክ በቃ እንደ ህንድ ፊልም መስራት ማለት ነው። በጣም የላቀ ውስጥ መግባት ማለት ነው። መጀመሪያ ቤዚክን ሳታውቁ ደግሞ ወደ አድቫንስድ መሄድ ትንሽ ይከብዳል። ስለዚህ እኔም ይሄንን ቀለል ባለ እንጀምር በማለት ቤዚክ የሆኑትን የቪዲዮ ኤዲቲንግ ዛሬ አሳያችኋለሁ ማለት ነው። እንደነገርኳችሁ እቺን አፕ ኢንሻት ነው የምትባለው። እቺን አፕሊኬሽን ፕሌይ ስቶር ላይ ማግኘት ትችላላችሁ። ግን ሪኮመንድ ማድረጋችሁ እኔ ቴሌግራም ላይ ቻናሌ ላይ ሄዳችሁ እዛ ላይ ፖስቻለሁ ብታወርዱ የተሻለ ነው። ማለትም ሃከሮች እና የተለያዩ ቫይረስ ብቻ እንደዛ አይነት ነገር ከዛ ብታወርዱ እኔ ሪኮመንድ አደርጋችኋለሁ ማለት ነው። የቴሌግራም ሊንኬን የቻናሌ የዩቲዩብ ቻናሌ ዲስክሪፕሽን ላይ ያለ ሄዳችሁ እዛ ላይ ማግኘት ትችላላችሁ ማለት ነው። ቀጣው ወደ ቪዲዮ እንሄዳለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ቻናሌ ሰብስክራይብ በማድረግ የና የደውል ምልክቷን በመንካት ሁሌ ቪዲዮ ስለቅ ወደ እናንተ የምደርስ ወይም ደግሞ ኖቲፋይ ትሆናላችሁ ማለት ነው። ከኔ ጋር ስለሆናችሁ በሐሳባችሁ ያልነፈጋችሁኝ እኔን ያበረታቻችሁኝ በጣም ከልብ ያመሰግናለሁ። እንግዲህ ደግሞ በቅርቡ 1000 ሰብስክራይብ መግባታችን አይቀርም። ያኔ አብረን በጣም ሴሌብሬት እናደርጋለን። ስላገዛችሁኝ በጣም አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። ወደ ቪዲዮ መጀመሪያ አንዲ ከገባችሁ በኋላ ኢንሻት የምትለውን አፕሊኬሽን አንዲ ክሊክ በማድረግ ትከፍታላችሁ። ትንሽ እንድትጠብቃላችሁ። ከዛ ፈነኝ ከተዘረዘው ሶስቱ እዚህ ጋር እኛ ኤዲት ልናደርግ የፈለግነው አለ። እዚህ ጋር አንዱ ተነኩታላችሁ የቪዲዮ የሚለው ማለት ነው። ከዛ እዚህ ጋር ኒው የሚለውን አንድ ክሊክ አደርጋላችሁ። ከዛ ፎቶ ላይ እንሰራለን ማለት ነው። ዛሬ የምናየው በቀላሉ መጀመሪያ በኢንትሮ እንደተናገርኩት ቀላል ቤዚክ የተባሉትን የቪዲዮ ኤዲቲንግ እንደምንማረው ማለት ነው። እስኪ ለማሳየት ያህል ሁሉን በእያንዳንዱ የምናገር ከሆነ 24 ሰዓት ማውራት ብቻ ይሆንብኛል ማለት ነው። ስለዚህ ለዛሬ የምናየው በዚህኛው ፓርት ቤዚክ የሆነውን ብቻ ነው ማለት ነው። ፎርሲ ከዚህ ውስጥ 3 ፎቶችን መርጠን ኤዲት እናደርጋለን ማለት ነው። እስኪ ከዚህ ውስጥ 3 ቪዲዮ ልምረጥላችሁ ማለት ነው። ከዛን ከመረጥን በኋላ እዚህ ጋር ራይት የምትለዋን እዚህ ጋር ክሊክ እናደርጋታለን። ከዛን እንደዚህ የኤዲቲንጉ ፊቸር እንደዚህ ከፈታል ማለት ነው። እዚህ ጋር ያሉት ታቦች አሉ። እዚህ ጋር እንዳለ ቪዲዮ ኤዲት የምናደርግ በቃ መላው እዚህ ጋር ያለው ኢንተርፌሱ ቪዲዮን ኤዲት የምናደርግበት ይሆናል ማለት ነው። እንግዲህ እንደምታዩት ደግሞ እዚህ ጋር ፎቶ በሳይዙ ልክ አልገባም። ይሄ ባክግራውንዱ በዩቲዩብ ሳይዝ ነው ያለው። እንግዲህ እዚህ ጋር ያሉት ደግሞ ፒክቸሮች በምን ሳይዝ ነው ያሉት? በቲክቶክ ወይም በቁም ፖስት የምናደርግ ናቸው ማለት ነው። እስኪ ይሄንን ከኋላ ያለውን ደግሞ ወደ ራሱ እኩል እንዲመጣ ሳይዙን እናደርጋለን ማለት ነው። ይሄ ማለት አሁን ይሄን ቪዲዮ ኤዲት የምናደርገው በፎቶ ልክ እስኪ በፎቶ ስትሬት አድርገን ኤዲት እናደርገው። እዚህ ጋር ካንቫ የሚለው ቦታ አንድ ክሊክ እናደርጋለን። ከዛን ክሊክ ካደረግን በኋላ በፎቶ ልክ እንዲገባለን የሱ ሳይዝ እዚህ ጋር የቲክቶክ ወይም ደግሞ እዚህ ጋር 9:16 ሬሺዮ የኢንስታግራም መንካት እንችላለን። ለምን ፎቶ ቀጥታ ስለሆነ ማለት ነው። በቲክቶክ ምንነካው በቲክቶክ ስንሄድ ይሄውና እዚህ ጋር ቀጥ ብሎ ገብቶልናል ማለት ነው። ይሄንን ፎቶ አሁን እነኚህን ፒክቸሮች ቲክታክ ወይም ደግሞ ሾርት ለሆኑ ቪዲዮዎች ለማቀናበር ወይም ደግሞ ኤዲት ለማድረግ የምንፈልግ ከሆነ ይሄን ብንጠቀም ጥሩ ነው ማለት ነው። ለምሳሌ ዩቲዩብ ሾርት ላይ መልቀቅ፣ ቲክታክ ላይ እና ኢንስታግራም ላይ መልቀቅ ከፈለግን እንደነኛ አይነቶችን ሬሾ ብንጠቀም ጥሩ ነው። ያው አንድ ነው ከእንትኑ ጋርም ስናካና የኢንስታግራሙ አንድ ነው በዚህ ልክ ሆናል። ከዛን እዚህ ጋር ራይት እንላለን ማለት ነው። ከዛን እዚህ ጋር እንመጣለን የዚህንም እናስተካክላለን ማለት ነው። የየትኛውን እዚህ ጋር ያለው ማለት ነው። ይሄ እዚህ ጋር በአረንጓዴ ተነሳው ይሄንን ትንሽ ደግሞ ሳይዙ ልክ ስር እንዲገባ በዳርዳር ያለው ጠቋቁሩም ማለት ነው። ይሄ ማለት እነኝን እንዲሞላለን ምን እንደምናደርገው እዚህ ጋር ይሄን ፎቶን አለ አይደለ? የዚህኛው እዚህ ስር ያለውን አንድ ክሊክ ታደርጉታላችሁ። እንዲሁ አንድ ክሊክ ስታደርጉ ጊዜ ከዛን ይሄንን በመሳብ ወደ ውስጥ ማሳደግ ትችላላችሁ። ወይም ደግሞ የቀደሙ ቦታ እዚህ ጋር ካንቫ የሚለው ቦታ እዚህ ጋር አንድ ክሊክ ታደርጉና እቺን ወደ ኋላ በመቀነስና ወደ በመጨመር ሰፋ ማጠጋጋትና ማራረቅ ትችላላችሁ። ለምሳሌ ላሳያችሁ። እንደዚህ ሰፋ ሳረገው ይሄው እየተጠጋ ይመጣል ማለት ነው። ደስ እስካላችሁ ድረስ እንደዚህም ወደ ኋላ ሰስበው እያነሰ ይሄዳል። እናንተ ግን ደስ ባላችሁ ማድረግ ትችላላችሁ። እኔ እንዲሞልቻለሁ ቁጭ አድርጌቻለሁ። አሁንም ደግሞ እዚህኛው ጋርም እንመጣለን።
ይሄኛው ፎቶ ጋር እንመጣለን። አሁን ደግሞ እዚህኛው ጋር ስመጣ አንዴ ክሊክ እናደርጋለን። ቀድም የነካነው ቦታ እዚሁ ጋር ክሊክ አንዴ እናደርጋለን። ከዛ እንዲ ክሊክ ካደረግን በኋላ የቀድሙ ቦታ መግባት እንችላለን። ካቫ የሚለው ቦታ ከዛ እሱንም እንደዚህ እናስተካክለዋለን ማለት ከፈለግን እንደዚህ ከፈለግን እንደዚህ ማለት ነው። እንደዚህ ዳር ከዛ እዚህ ጋር ራይት ማድረግ እንችላለን ማለት ነው። እንግዲህ አሁን ወደ ኤዲቲንግ መግባት እንችላለን ማለት ነው። እስኪ ለመጀመሪያ ጊዜ እስኪ ትራንስሌሽን እንጠቀም። እነኚህ ቪዲዮዎች የሚያበቁበት ቦታ ለምሳሌ ይሄ ቪዲዮ የሚያበቃበት ቦታ እዚህ ጋር ነው። ይሄንን ስናየው ደግሞ ይመጣና እዚህ ጋር ነው የሚያበቃው ማለት ነው። መጀመሪያ እስኪ ትራንስሌቶችን ነው የምንጠቀመው ማለት። ከትራንስሌት በፊት ግን ደግሞ ይሄ የቪዲዮ እርዝማን የዚህኛው ፎቶ ብቻ የዚህኛው ፒክቸር ብቻ እርዝማኑ ተመችቶኛል ወይስ አልተመቸኝም የሚለውን ራሳችሁ ነው የምትገምቱት ማለት ነው። ማሳጠር ከፈለጋችሁ ወይም ደግሞ ይሄ ቪዲዮ ሲሄድ ጊዜ አሁን ለምሳሌ ዝም ብላችሁ ተመልከቱት። እንዲህ ዝም ስለው በጣም ረዝሟል ማለት ነው። ወደ ሌላኛው ቪዲዮ ለመሸጋገር ይሄ ቪዲዮ ይሄኛው ፎቶ በጣም ረዝሟል ማለት ነው። ይሄንን ለማሳጠር ደግሞ ወይም ለመቁረጥ ከፈለጋችሁ እዛው ጋር ሁሉም ነገር ለማቀናበር ክሊክ ነው የምናደርገው እዚህኛው ጋር ማለት ነው። እዚህ ጋርም ክሊክ ያንን ቪዲዮ ኤዲት የምናደርግ ከፈለግ እዚህ ጋር አሁን አንዴ ክሊክ እናደርግና ትንሽ ደግሞ እስኪ እናሳጥሩ። ይሄን ነገር ስናሳጠር ወይም መቁረጥ እንችላለን ወይም ደግሞ እቺን እዚች ጋር ቦርደሩ ላይ ያሉት እነኚህ ምልክቶች የሉም እነሱን አንዴ ያዝ በማድረግ ወደ ጎን እንዲናስተራፍታል እንዲስናስተራድል እያሳጠሩ እንሄዳለን። ቪዲዮን እንዲስናደርግ ነው እያስረዘመ እንሄዳለን። እስኪ ለምሳሌ ለእናንተ ለማሳየት ያህል እንዳይንዛዛብን የቪዲዮ እዚች ጋር አድርገው እዚች ጋር አሳጥሬዋለሁ። አሁን እዚህ ጋር እስኪ እንመልከተው የቪዲዮን ርዝማኔ ያው እንደዚህ ነው የሚሄደው። ከዛ እዚች ጋር ይቀይራል ማለት ነው። እዚህ ትራንስሌት ላይ ደግሞ ብዙ የትራንስሌት አይነቶች አሉ። ሚክስ አሉ፣ ዝም ብሎ ካታርግቶ የሚሄዳለ ብቻ ብዙ አሉ። ስለዚህ ይሄኛው እንደዚህ ትራንስሌት ሲያደርግ ካልተመቻችሁ እዚች ጋር ያለችዋን በመንካት ሌላ የትራንዚሽን ስታይል መጠቀም ትችላላችሁ። እዚህ በዚህኛው ፎቶና በዚህኛው ፎቶ ቦርደር ላይ ያለውን አይከን በመንካት ወደ ተለያዩ ትራንዚሽን የምንሰጥበት አይከኖች ይከፈታሉ ማለት ነው። እነኛው ቤዚክ እየተባሉት ናቸው። እነኚህ ሱፐር ግሊች ምናምን የሚባሉ ደግሞ ገዝታችሁ ነው ከዚሁ ከኢንሻት እንትን ላይ ተስማምታችሁ የወር አለ፣ የሳምንት አለ፣ የአመት አለ ክፍያ ከፍላችሁ የምትጠቀሙ ትራንስሌሽኖች ናቸው ማለት ነው። ለምሳሌ እስኪ እነኚህን እየነካካን እዚህ ጋር የተሰጡትን እየቀያየን ክሊክ በማድረግ ትራንስሌሽኑን መመልከት እንችላለን ማለት ነው። እስኪ ለምሳሌ የመጀመሪያው ላድርግላችሁ። እንደዚህ አሁን ይሄኛው እንደዚህ ነው የሚቀይረው ማለት ነው። እዚህ ጋር ያለው ደግሞ እንደዚህ ይሄኛውም በቃ ደስ ባላችሁ ማድረግ ትችላላችሁ። ጀስት እኔ ለእናንተ ለማሳየት ብቻ ስለሆነ እስኪ እንደዚህ የሚያደርገው ላሳያችሁ። እንዲህ ካደረገ በኋላ እንደዚህ ከሄደ በኋላ ይሄኛውም ቪዲዮ ይሄው እንደዚህ ይሄም ከረዘመባችሁ እቺንም እዚህ ጋር ክሊክ በማድረግ እንደዚህ ማሳጠር ትችላላችሁ። ከዛ ይሄም ከረዘመባችሁ እዚህ ጋር እንደዚህ ማሳጠር ትችላላችሁ። ከዛ ቦርደሮቹን ከተመቻችሁ መተው ትችላላችሁ። እንደዚህ ከት የሚባለው ትራንስሌሽን ከፈለጋችሁ እንዲሁ መተው ትችላላችሁ። ግን ካልተመቻችሁ ደግሞ አሁንም በእነኚህ በሁለት ቪዲዮ ቦርደር መሃል ያለውን ቦርደሩ ላይ ወይም ደግሞ ውስኑ ላይ ያለችዋን አይከን በመንካት የቀድሞ ቦታ ያመጣላችኋል ማለት ነው። ለምሳሌ እስኪ ይሄን በዚህ መልኩ እናድርገው ማለት ነው። እስኪ አሁን ያለውን ገጽታ እንመልከት። እንደዚህ ይሆናል ማለት ነው። እንግዲህ እስኪ መጀመሪያው ፎቶ ትንሽ ረዝማለች፣ እንደዚህ ማድረግ እንችላለን። እንግዲህ ደግሞ ማለት ነው ከነኚህ በተጨማሪ መጀመሪያ ላይ ለምሳሌ ኢንትሮ እንደገባ የሆነ አክሽን እንዲያሳይ ቪዲዮ ወይም የሆነ አኒሜሽን እንዲያሳይ እሱን ክሊክ በማድረግ እዚህ አካባቢ እነኚህ ላይ እንዲህ በማሸራረፍ አኒሜሽን የሚለውን ትፈልጋላችሁ ማለት ነው። እንደዚህ አድርጋችሁ እዚች ጋር ይሄው አኒሜሽን የምትለዋለች አኒሜሽን የሚለውን እዚች ጋር አንዴ ክሊክ በማድረግ መስራት እንችላለን ማለት ነው። እስኪ አኒሜሽን የሚለው ልካ አኒሜሽን ስነካላችሁ ይሄ እናንተን ፎቶ አኒሜሽን ማድረግላችሁ መግቢያ ላይ ነው አውት ላይ ነው ወይስ ደግሞ ሙሉ ቪዲዮ አክሽን እንዲያሳይ ነው የሚፈልገው ነው የሚለው። ለምሳሌ ይሄ ኢን የሚለው ቦታ ኢን መግቢያው ላይ ነው። ይሄ አውት ላይ ኮምቦ ደግሞ ሉፕም ማለት እያንዳንዱ ቪዲዮ በሚያልቅበት ሁኔታ በሂደት ውስጥ ማለት ነው እየተንቀሳቀሰ ይሄዳል። ለምሳሌ ኢን የሚለው እስኪ ሲገባ ቪዲዮ እንደዚህ ግባላችሁ ወይስ እንዲሆነ ይግባ። በቃ ደስ የሚሉ ውስጡ ብዙ አሉ። እነሱን መርጣችሁ ማየት ትችላላችሁ ማለት ነው። በብዛት መጠቀም ተፈልጋችሁ በኢንተርኔት አድርጋችሁ ተጠቀሙ። ለምን ግማሾቹ እነ ፊልተር የተለያዩ ኢፌክቶች ሼፖች እና ግማሾቹ በኦፍላይን እና ሚክስ ነው አንድ ላይ ኦፍላይን ኦንላይን አንድ ላይ ነው የሚሰሩት ማለት ነው። እንግዲህ እናንተ ይኸውና ደስ ባላችሁ መቀናበር ትችላላችሁ ማለት ነው። ጀስት እኔ ለማሳየት ነው እንጂ ልክ እኔ እንዳቀናበርኩት አቀናብሩ ማለት አይደለም። እኔ እንዳሳይ እኔ ለማሳየት ብቻ ለመጠቆም የት ጋር እንደሚነኩ የት ጋር እንዳሉ ፖዚሽናቸውን ለማሳየት ነው እንጂ ልክ እኔ የኔ ሊመቻችሁም ላይመቻችሁም ይችላል። እኔ ኤዲት ያደረኩት
ያው እናንተ ደስ እንዳላችሁ ኤዲት ማድረግ ትችላላችሁ ማለት ነው። እስኪ አሁን ይሄንን እኔ ላርገው፣ ይሄ መግቢያውን ይሄኛውን ላርገው እስኪ። ከዛ እንደዚህ ካደረግን በኋላ መንካት እንችላለን። እስኪ ቪዲዮ ነው እንመልከተው ከመጀመሪያው። ይሄው እንደዚህ ይገባል። ከዛ ትራንዚሽን ሲያደርግ እንደዚህ ያደርጋል። ወደዚህኛው ትራንዚሽን ሲያደርግ እንደዚህ ያደርጋል። ይሄ ቪዲዮ የመጨረሻው ደግሞ ሲያልቅ እሱንም ደግሞ ሲወጣ ጊዜ አው ሲሆን አኒሜሽን እንዲያሳይ አሁንም አኒሜሽን የሚለው ቦታ እንትን ላላችሁ ትሄዳላችሁ ማለት ነው። አኒሜሽን ይሄው አግኝቻለሁ። አኒሜሽን የሚል ቦታውን አውት ላይ ነው። ለምን ኢንላይ ካደረኩት የዚህ መግቢያው ላይ ነው የሚሆነው። አሁን ለምሳሌ ኢንላይ ካደረኩት እዛው ነው የሚሆነው ማለት ነው። እዛውኛው ሌላ እንደገና ትራንዚሽን ሁለት ትራንዚሽን ድርብ ይሆናል ማለት ነው። ዜርፎ የመጀመሪያው ትራንዚሽን ይበቃናል። እኛ አውት ላይ እናድርገው። አውት ሲወጣ ጊዜ እንዲወጣ ፌድ ሆኖ፣ ይሄ ደግሞ ወደፊት ዙም አድርግቶ ነው ማለት ነው። ይሄ ወደ ኋላ ዙም አውት ነው። ይሄ ላይ ወደ ጎን ማለት ነው። የተለያዩ ብዙ አሉ። በተመቻችሁ ማድረግ ትችላላችሁ። ይሄ ደግሞ እንደዛ። እነኚህ ኮምቦች ደግሞ ቪዲዮ ፎቶ መላው እንዲንቀሳቀስ ማለት ነው። እስኪያልቅ ድረስ ይንቀሳቀሳል ማለት ነው። ሙሉ ቪዲዮ እስኪያልቅ ይሄ እዚህ ያረጋችሁበት አኒሜሽን እስኪያልቅ ድረስ እንዲንቀሳቀስ የሚያደርግ ነው ማለት ነው። ለምሳሌ እኔ አሁን የፈለኩት አውት ስለሆነ እስኪ አውት ደስ በሚለው መልክ በዚህ ውጣ ማለት ነው። እንግዲህ አሁን እስኪ መላውን ቪዲዮ ነው እስኪ አሁን ይሄው ትራንዚሽን አውት በዚህ መልኩ ማየት ትችላላችሁ ማለት ነው። አሁን ደግሞ ቴክስቶችን እንዴት ነው ኢን የምናደርገው? ቴክስቶችን እንዴት ነው የምናስገባው? አሁን ቴክስቶችን ለማስገባት ከፈለግን እዚህ ጋር ያሉት እነኚህን እዚህ ጋር ያሉት እነኚህ ፒፕ ዱሬሽን ስፕሊት ምናምን ዲሌት ምናምን የሚሉትን እነሱን ወደ ግራና ወደ ጎን እንደዚህ በማሰራተት ቴክስት የሚለውን ትፈልጋላችሁ። ይሄው እናገኘውት እዚህ ጋር ቴክስት የምትለዋ ይሄው ካያችሁ እዚህ ጋር ቴክስት የምትለዋ አገኘሁት። እሷን አንድ ክሊክ አደርጋለሁ። ከዛ ቴክስት የሚለውን ነካለሁ። ከዛ ደስ ያለኝን እጽፋለሁ። ለምሳሌ እስኪ አሁን ዝም ብዬ በራሱ ስም ይሳቅ ልበለው። ይሳቅ የምለው ልበልና እዚች ጋር ይሳቅ ብያለሁ። ከዛን ፎንቶች መቀየር ከፈለጋችሁ እዚች ጋር ይሄው ኤኤ የምትለውን በመንካት ፎንት መቀየር ትችላላችሁ። እዚች ጋር ደግሞ በመንካት ከለር ማድረግ ትችላላችሁ ማለት ነው። ለምሳሌ እስኪ ፎንቶቹን ፎንት ያሉትን አማራጭ ይሄ ኢንሻት አፕ ምን ያህል ፎንት አለው? ፎንት እንደምታዩ በብዛት የለውም ፎንቶች እነኚህ መጠቀም ትችላላችሁ ማለት ነው። እየቀያየራችሁ ማየት ትችላላችሁ። ይሄው እንደዚህ በተመቻችሁ ማድረግ ትችላላችሁ ማለት ነው። እስኪ አሁን እኔ በዚሁ ላርክ እስኪ ይሄኛው ኦኬ በቃ እስኪ በዚህ አርግቼ ላሳያችሁ። ራይት አረኩት። እንግዲህ ደግሞ አሁን ፖዚሽን ይሄ ቴክስት የሚቀመጥበት ቦታ ላይ ይሄ ቴክስት ማድረግ የፈለጋችሁት ኢንትሮ መጀመሪያ መግባት ሲፈልግ ነው ወይስ መሃል ላይ ሚድ ላይ ነው ወይስ ደግሞ አውትሮ መጨረሻ ሲወጣ ጊዜ አውት ሲሆን ጊዜ ማለት ነው። የቱ ላይ ነው ማድረግ የፈለጋችሁት ነው። አሁን ለምሳሌ እንደገባ ይሳቅ የሚለውን ጽፈት እንዲያሳልኝ ከፈለኩ ምን አደርጋለሁ? እዚሽ ጋር ይሳቅ የምትለዋን እዚሽ ጋር ያያችኋታል። እቺን ድራግ አርግቼ ይዛታለሁ። እንደዚህ ያዝ ሳረጋ ጊዜ ይሄውና አሁን ወደ ፈለገኝ ማንቀሳቀስ ይችላል። ወደ ግራ እንዲ በማድረግ መጀመሪያው ላይ እስከ መጨረሻው እንዲሰጠዋለሁ እንደዚህ ይሆናል ማለት ነው። ከዛን እንደዚህ ሳረግ ይሄው ይሳቅ የሚለው ይመጣል ማለት ነው። ግን ደግሞ እኩል ከነ ቪዲዮ ስለሚከፈት ትንሽ ቪዲዮ ከታየ በኋላ ጽፈቱ እንዲመጣልኝ ከፈለገ ትንሽ ፈቀቅ አረጋዋለሁ። ከዛን በቃ እንደዚህ አሁን ይሄ ጽፈት ደግሞ ምን ያህል ይቆይልኝ ዱሬሽኑን ነው። ዱሬሽኑን ከፈለጋችሁ እዛው ጋር አንድ ክሊክ ታደርጉትና እንደዚህ በማርዘም በማሳጠር ትችላላችሁ ማለት ነው። ለምሳሌ እኔ እዚህ ጋር ላሳጠር እንግዲህ እንደዚህ አሳጥሬዋለሁ። እስኪ እንየው። አሁን አንድ የሚደበር ነገር አለ። እሱ ምንድነው? ዝም ብሎ ቀጥ ብሎ እንዲሁ ግብት ነው ያለው። ይሄ ምኑ ጽፈቱ ማለት ነው። እንግዲህ ይሄ ጽፈት ደግሞ በአኒሜሽን እንዲሆን ማለት ነው። አኒሜሽን መልኩ እንዲሆን ከፈለጋችሁ እዛችሁ ጋር አንድ ክሊክ ታደርጉና አኒሜሽን የሚል ከፈልጋላችሁ ማለት ነው። አኒሜሽን እዚህ ውስጥ የለም። የተለያዩ አንዳንዶቹ ላይ እዚህ ውስጥ ይኖራሉ፣ አንዳንድ ቦታ አይኖሩም ማለት ነው። የከዛን እዚህ ውስጥ ካጣችሁት አኒሜሽንን ምን ታደርጉታላችሁ? እቺን የስክሪፕቶ ምልክቷን ተነካላችሁ። የስክሪፕቶ ምልክቷን በመንካት ኤዲት የሚለው ቦታ ትገቡና እዚች ጋር ደግሞ ካወቃችሁ ሁሉም ስሞች የተለያዩ በዚህ ዓለም ላይ ያሉት ሁሉም ነገር በራሳቸው ምስል ተሰይመው ነው ያሉት ማለት ነው። ለምሳሌ እቺ እዚች ጋር ያለችው ምልክት የአኒሜሽን ምልክት ነች ማለት ነው። እዚች ጋር የምታሳየው ማለት ነው። ለምሳሌ እቺን እዚች ጋር አንድ ክሊክ አደርጋታለሁ። ከዛ እኔ ጽፎቶቹን ቤዚክ የተባሉትን እዚህ ጋር ይዘረዝርልኛል። ከዛ ደግሞ ሲንግል ሌተሮች አሉ እዚህ ጋር ደስ ባረ ማድረግ እንችላለን። ለምሳሌ እዚህ ጋር ያሉትን አማራጮች ሲገባ ጊዜ እንደዚህ ሆኖ ይገባል ማለት ነው። እዚህ ጋር ደግሞ ፍጥነታቸውን ምን ያህል ዱሬሽን እንደሚሆኑ መግባት ይሄው እዚህ ጋር እንደዚህ ይገባል፣ እንዲወጣል፣ እንደዚህ ካልተመቻችሁ ደግሞ እዚህ ጋር ሲንግል ሌተር የሚሉትን በመነካካት የሆነ ሲገቡ እንደዚህ ደስ ባላችሁ ማድረግ ትችላላችሁ። ለምሳሌ እስኪ አሁን እኔ ይህን ስለፈለኩ እስኪ ሲገባ ጊዜ
ይሄን ላድርገው እስኪ። ይሄን ሳደርገው ደግሞ ቀስ ብሎ እንዲገባ ከፈለኩኝ አሁን ለምሳሌ ይሄኛው ቀስ ብሎ እንዲገባ ከፈለኩ ይሄንን ነው መጨመርበት። እዚህ ጋር ሰከንዱ ማለት ነው ዱሬሽን ያው እንደዚህ ይገባል። ሙሉ ላይ ስታርጉት ቀስ ብሎ አኒሜሽን ያስታውቃል ማለት ነው። ዜሮ ላይ ካረኩ ምንም አኒሜሽን ያለው አይመስልም ማለት ነው። ብል ብሎ ይው ጥፍት ባንዴ ታ ነው የሚለው ማለት ነው። ዜሮ ምን ማድረግ አለብኝ እስከ መጨረሻው ጨርስበት። እንደዚህ ይሆናል። ከዛ እተዋለሁ። እስኪ ያለውን ገጽታ እንመልከታው። እንደዚህ ይመጣል። ሲወጣ እንደዛው ይወጣል። ግን ደግሞ አይ ሲወጣ ጊዜ እንደሌላ ሆኖ ይውጣል ማለት ከፈለጋችሁ እዛው ከተነኩትና እዚህ እስክሪፕቶ ምልክቱን ተነኩና የአኒሜሽን ምልክት ተነኩና አውት የሚለው ጋር ሲወጣ እንደዚህ እንዲሁ ሲወጣስ በተለያየ መልኩ እንዲወጣላችሁ ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ከዛ እዚህ ጋር ራይት ማድረግ ነው። በድጋሚ አሁንም ደግሞ ሌላ ቴክስት መጨመር ከፈለጋችሁ ይሄ መንካት አይጠበቅባችሁም። እዚህ ጋር ያለውን ከላው ላይ እናጥፋ። ለመጀመሪያ እዚህ ጋር ወይም እዚህ ጋር በመንካት ባዶ ስፔሱን አንድ እንዲክሊክ ስናደርግ ከላው ላይ ይጠፋል። ከዛ ምን እናደርጋለን? እዚህ ጋር ከተስማማን በኋላ ራይት እንለዋለን። ለምን ለዚህኛው ማለት ነው ለዚህኛው ቴክስት ራይት ካል በኋላ ሌላ መጨመር ከፈለግ ቴክስት እንለዋለን። አንድ እናካለን ሌላ መጨመር እንችላለን ማለት ነው። ከዛ እንደዛ እያደረግን መስራት እንችላለን ማለት ነው። እስኪ አሁን ሁሉም ቪዲዮ አይተን እስኪ እንመልከታለን። ኦኬ ሳቅምሎ እንዲወጣ ከዛን እንዲሆነ ከዛን እንዲያለቀ ማለት ነው። ቪዲዮዎችንም እንደዚህ ማቀነባበር እንችላለን። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሌላ ፓርት ደግሞ በዚሁ በኢንሻት አሁን ደግሞ ቪዲዮ ነው ይዤላችሁ መጣ። ቪዲዮ እንዲከት እናደርጋለን። ቪዲዮ እንዴት አንድ ላይ የነሱን ትራንስሌት እንዴት አድርገን እንሰራለን፣ የተለያዩ ነገር ኢፌክቶች እንዴት እንጨምራለን የሚለው በሌላ ፓርት ይዤላችሁ መጣለሁ። ሌላ እንደዚህ አይነት ደግሞ ቲፖች የምትፈልጉ ከሆነ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄንን ቪዲዮ ደግሞ ላይክ በማድረግ ቁጥሩን ጨምሩት። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow